ስለ መኪናችን መጠንቀቅ ያለብን ነገሮች በጥቂቱ ኑ ተከተሉ። ባለፈው ጊዜ ስለ መሪ በተናገርኩ ጊዜ አንዳንድ ተመልካቾችና አስተያየት የሰጣችሁ ሰዎች አላችሁ። የመሪ ዘይትን እንዴት መቆጣጠር እንችላለን የሚል ጥያቄ ጠይቃችሁኛል። በነገራችን ላይ የመሪ ዘይት ብቻ ሳይሆን የፍሬን ዘይት፣ የሞተር ዘይት ሁሉንም መቆጣጠር መቻል አለብን እና የውሃ ወይ ደግሞ የራዲያተሯ የምንለው ወይ ደግሞ ኩላንት የሚለውን መቆጣጠር ያስፈልገናል። ግን ሁልጊዜ ሳይሆን በተወሰነ ጊዜ አንዳንዴ ሊሆን ይችላል። ለምሳሌ መኪና ብታዩት የመሪ ዘይት የሚያሳየን ታች ነው። መሙላት ያለበት ሚኒመም የሚል አለ፣ ማክሲመም የሚል አለ። ዝቅተኛና ከፍተኛው ነው። የምንሞላው እስከ ማክሲመም ድረስ ይሆናል። ምክንያቱም ከዛ በላይ ክፍተት ቦታ ያስፈልገዋል ማለት ነው። ይሄ የሚያገለግለው ለምንድን ነው? ፖምፓው ሰርኩሌት ሲያደርግ ወይ ደግሞ ሲዟዟር ትንሽ የራሱ የሆነ ክፍተት ይፈልጋል ማለት ነው። ስለዚህ ብዙ ጊዜ ስንለካ መለካት ያለብን በተለይ መኪና ከቀዘቀዘና በቆመ ሰዓት ቢሆን ይመረጣል። ያው እንግዲህ ቅድም እንደገለጽኩላችሁ የተለያየ መኪና የተለያየ መለኪያ ጥበብ አለው ወይ ደግሞ ዘይቤ ያለው። ስለዚህ ቅድም ለምሳሌ ያየነው በመያዣ ውስጥ ማክሲመም እና ሚኒመም ደግሞ ሙሉና ዝቅተኛ የሚል ነው ያለው። እዚህኛው መኪና ላይ ደግሞ ስንመጣ እንደምታዩት ይሄ መለኪያ ያለው። ይሄኛው እንግዲህ ሚኒመም እና ማክሲመም የሚል ነው። ስለዚህ ምን ሞላው እስከ ማክሲመም ድረስ ነው ማለት ነው። ይሄ የሚሆነው ምክንያቱም ለምንድን ነው? ፖፖ ሲሰራ ወይ ደግሞ የመሪ ዘይቱ ሞተር ሲሰራ ይወርዳልና ይጎላል ማለት ነው። ስለዚህ ማክሲመም የሚለው ላይ ከሞላ ነው በቂ ነው ማለት ነው። ይሄኛው ሌላው ደግሞ የመሪ ዘይት ብቻ ሳይሆን ሌሎችም ዘይቶች አሉ። ለምሳሌ የፍሬን ዘይት ብትመለከቱ ማክሲመም እና ሚኒመም የሚላለው ማክሲመሙ ድረስ መሙላት አለብን። ከዛ በላይ ያለችው ክፍተት ቦታ ታስፈልጋለች ማለት ነው። ምክንያቱም ሰርኩሌት ሲያደርግ ወይ ደግሞ ሲዟዟር ለራሱ ቦታ ስለሚፈልግ ማለት ነው። እንዲሁም የሞተር ዘይታችንን ማየት አለብን። ምክንያቱም እንደምታዩት የሆነ መለኪያው ነው። እስከዚህ የመኪናውን ትንሽ ጎሎታል። መሙላት ያለበት እዚህ ድረስ ነው። ከዚህ እስከዚህ ያለውን እንግዲህ ግማሽ ሊትር 1 ሊትር መሙላት አለብን ማለት ነው። ስለዚህ ከዚህ በላይ ካለፈ ለሞተሩ ጥሩ ስለማይሆን እስከዚህ ድረስ ከሞላን በቂ ነው ማለት ነው። እንግዲህ ስለ መኪናችን ጥንቃቄ ስናደርግ ዘይቶችን ብቻ ሳይሆን ለምሳሌ የራዲያተር ውሃ የምንለው ወይ ደግሞ ኩላንት የምንለውም ቼክ ማድረግ አለብን ወይ ደግሞ ማየት አለብን፣ መቆጣጠር አለብን። እንደምታዩት እዚህ ጋር ማክሲመም ሚኒመም እና ማክሲመም የሚል አለ። እስከ ማክሲመም ድረስ መሙላት አለብን ማለት ነው። ከዛ ላይ ያለው ግን ክፍተት መኖር አለበት። ከሚኒመም በታችን ከወረደ የውሃችን ሰርኩሌሽን ጥሩ ላይሆን ስለሚችል ወይ ደግሞ ሞተሩ ሊያበላሽብን ስለሚችል ሁልጊዜ መጠንቀቅ ያለብን ነገሮች ናቸው እነዚህ ማለት ነው። እሺ ቅድም ያሳየኋችሁና መጠንቀቅ ያለባችሁ በነዳጅ መኪና የሚሰሩትን ሲሆን በኤሌክትሪክ መኪናም እንደዚሁ የኩላንት ወይ ደግሞ የራዲያተር ውሃና የፍሬን ዘይት ቼክ ማድረግ አለብን ወይ ደግሞ መያዣዎች አሏቸው ማለት ነው። ኤሌክትሪክ መኪና ላይ የማይኖረው ምንድነው? የመሪ ዘይት ስለሌለው፣ ምክንያቱም ኤሌክትሮኒክ ስለሆነ ኤሌክትሮኒክ በመሪ ስለሆነ ያለው ማለት ነው። ስለዚህ በዛ መሰረት እንደምታዩት እዚህ ጋር ማክሲመም እና ሚኒመም የሚላለው እስከ ማክሲመም ድረስ መሙላት አለብን። ከዛ ደግሞ ክፍት መሆን አለበት በነዚህ ላይ ማለት ነው። ይሄ ራዲያተሯ ሲሆን ይሄኛው ደግሞ የፍሬን ዘይቱ ነው። የፍሬን ዘይቱ እንግዲህ ማክሲመም ድረስ ነው መሆን አለበት። በተረፈ መኪኖቻችን ላይ የተለያየ አይነት የራዲያተር ውሃ ደግሞ የኩላንት የምንለው አለ። የተለያየ ኬሚካል የተሰራበት ስለሆነ ነው። ያ እንግዲህ እንደ ፋብሪካው የምርቶች ሁኔታ የተለያየ ስለሆነ ማለት ነው። ምክንያቱም አንዳንዱ ላይ ሰማያዊ አለ፣ አንዳንዱ ላይ ሮዛ አለ፣ አንዳንዱ ላይ ነጭ አለ፣ አንዳንዱ ላይ አረንጓዴ አለ። ያንን እንግዲህ ወይ መካኒኮች ወይ ደግሞ የራሳችሁን የሰርቪስ ሃንድቡክ የሚባል ወይ ደግሞ ኢንስትራክሽን ያለበት እንደ መጽሐፍ ማንበብ ይጠቅማል። ስለዚህ ሁላችንም በዚህ መጠንቀቅ አለብን። መኪኖቻችንን በተረፈ ስንነዳ የተለያየ ድምፅ ካለ አዲስ የሆነ ድምፅ ካለ ወደ ወርክሾፕ መሄድ ወይ ደግሞ ዙሪያውን መዞርና ማየት ያስፈልጋል ማለት ነው። ያው እንግዲህ አሁን ደግሞ በተለይ በአውሮፓ ሀገር እንዲሁ ይበልጥ ደግሞ በዚህ በኖርዌይና ስዊድን ወይ ደግሞ ፊንላንድ አካባቢ ያለን ሰዎች እንግዲህ አሁን ከክረምት ወደ ሳመር መግቢያችን ነው፣ ጎማ እንለውጣለን። ይህ እንግዲህ በተለይ በኖርዌይ ውስጥ ህጉ ምንድን ነው? በተለይ በሳውዝ አካባቢ የምንኖር ሰዎች ወይ ደግሞ ከኦስሎ በታች ወይ ደግሞ መካከለኛው ኖርዌይ በታች የምንኖር ከሁለተኛው ፋሲካ የነጮቹ ፋሲካ በኋላ ከሁለተኛው ቀን ጀምሮ መለወጥ ይቻላል ማለት ነው። ማለት እንግዲህ አንድ ፖስት ከዳግ ጀምሮ መለወጥ አለበት ማለት ነው። ስለዚህ እንደየክልሉ ወይ ደግሞ እንደየፍልካው የተለያየ የመለወጫ ጊዜ ስላለ ያንን መከታተል ያስፈልጋል። ጎማ ስንለውጥ ከለወጠው ነው አንዳንድ አዲስ ድምፅ ካለ እንደገና ጎማው በደንብ ላይ ጠበቅ ይችላል። ስለዚህ ብዙ ቦታ ላይ ችግሮች ስላየሁኝ ነው። ስለዚህ ጎማዎችን ማስጠበቅ ወይ ደግሞ ማየት የግድ ያስፈልጋል ማለት ነው። ስለዚህ በዛ መሰረት እንጠንቀቅ። እንግዲህ መልካም ሳመር ይሆንልን። መልካም ጊዜ። አመሰግናለሁ።